ወንድሜ አቤት። ሰብሊን አገኘሃል? ሰብሊ ደህና ናት? ቆይ አንተ ስለራስ መኖር የምትጀምረው መቼ ነው? ቆይ እስኪ ንገረኛ፣ መቼ ነው ስለአንተ ስለራስ መኖር የምትጀምረው? ንገረኝ። ሰብሊ የሆነችው ነገር አለ? አላገኘኋትም። ለምን ወንድሜ? ደህንነቷን አይተህ ንገረኝ አላልኩህም? ባዶ ቤት ነው ወንድሜ። በዛ ላይ ብቻህን ነው፣ እያመመህ ነው። ብቻህን ነው ብዬሽ እኮ ነው የመጣሁት እኮ ነው። ሰብሊ ምናምን ትላኛለህ? ይኸውልህ ወንድሜ፣ ለኔ የምታስብ ከሆነ የእሷን ደህንነት አይተህ ንገረኝ። በቃ እሺ ወንድሜ ተረጋጋ። በቃ እፈልጋታለሁ። በቃ እሺ፣ ከአንተ እኮ ምንም ነገር የሚበልጥብኝ ነገር የለም። በቃ እሺ ተረጋጋ። ግን እኮ ወንድሜ በዛ ላይ እኮ በባዶ ቤት ፍቅር ምን ያደርጋል? እሷም የራሷን ህይወት እየኖረች ነው። በቃ እርሳትና የራሳችንን ህይወት እንኖር። በቃ ተዋት። ሰብሊ ምን ታደርግልሃለች? ወንድሜ በቃ በእናትህ ተረዳኝ። ይኸውልህ ወንድሜ፣ የምትወደኝ ከሆነ የምልህን ብቻ አይደል? እሺ እንዴት አድርጌ ነው የምነግረው? በጣም ጨነቀኝ እኮ አልቻልኩም። በቃ ናና አብረን እንንገረው። እኔ በጣም አልቻልኩም። በቃ ራሴን እንዴት አድርጌ ልቆጣጠረው? እሺ በቃ እጠብቅሃለሁ። ቶሎ ብለህ ና ቶሎ። ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ ዓይንሽን ላላይ ምድር ላይ ሜዳ ላይ ቀረ ልቤ ሜዳ ላይ ዳግመኛ ዓይንሽን ላላይ ምድር ላይ ታለፈን ዕለቱ በአበባ ጊጦ ስርዓቱ ተከበረና ሰለስቱ ሰው ተከተተ ከቤቱ በዋይ ታለፈን ዕለቱ በአበባ ጊጦ ስርዓቱ ተከበረና ሰለስቱ ሰው ተከተተ በቃ ወንድሜ ደግሞ እኮ አንተ ወሬ ያለብህ። በቃ ና እንሂድ። አሁን ስራ ተፍተፍ ነው።